በአዲስ ኪዳን ሰዎችን ሲያጠምቅ የነበረው ሰው ማን ነው? ሀ. መጥምቁ ዮሐንስ ለ. ዮሐንስ ሐመሮሃ ጴጥሮስ መ. ጳውሎስ። ትክክለኛው መልስ ሀ. መጥምቁ ዮሐንስ። የጌታን ትንሣኤ መጀመሪያ ያየው ሰው ማን ነው? ሀ. ቶማስ ለ. ጴጥሮስ ሐመሮሃ ማቴዎስ መ. ማርያም መግደላዊት። ትክክለኛው መልስ መ. ማርያም መግደላዊት። በመጽሐፍ ቅዱስ ውስጥ ለመጀመሪያ ጊዜ ከተማን አነጸ የተባለው ማን ነው? ሀ. ናምሩድ ለ. ቃየል ሐመሮሃ ኖህ መ. ሄኖክ። ትክክለኛው መልስ ለ. ቃየል። በሕፃንነቱ በአምላክ የተመረጠው ነቢይ ማን ይባላል? ሀ. ነቢዩ ኢሳይያስ ለ. ነቢዩ ሕዝቅኤል ሐመሮሃ ነቢዩ ሳሙኤል መ. ነቢዩ ሙሴ። ትክክለኛው መልስ ሐመሮሃ ነቢዩ ሳሙኤል።